እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገውም የሁልጊዜም መጀመሪያም የመጨረሻ ምርጫችን ነው። ከአማራጮቻችን መካከል አንዱ አይደለም አምላካችን። በፍጹም ሊሆንም አይችልም። ከምን ጋር እናወዳድረዋለን? እንደው ልንሰጠው የምንችለው ምንም ነገር ባይኖርን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠው ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። ከዚህ ሥርዓተ አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የናንተን ሰውነት ነው የሚፈልገው ክርስቶስ። እሱን ነው የሚፈልገው። አብዛኞቻችን ለዛ ነው የደከምነው እኮ። ለቤተ መቅደሱ የሚያስፈልገው ነገር ከማሟላት ወደ ኋላ አይደለንም። ስጡ ስንባል እንሰጣለን፣ አርጉ ስንባል እናረጋለን። ጥሩ ነው። አሁንም አናቁም። ቤቱ ቤታችን ነው። መስጠት ያለብንን እንስጥ። ስትሰጡ ግን ራሳችሁንም አትርሱት። ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት። ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን። አፍርሶ ሊሰራን ይፈልጋል እግዚአብሔር ክርስቲያኖች።